በባለፈው ሳምንት ቪዲዮአችን ስትሮክ ምንድነው፣ የስትሮክ አይነቶቹ ምን ይመስላሉ የሚለውን ለማየት ሞክረን ነበረ። ዛሬ ደግሞ አጠር አድርገን ከነዛ አንዱ ስለሆነው ስለ ኢስኬሚክ ስትሮክ እናያለን። ኢስኬሚክ ስትሮክ ምንድነው፣ በምን ምክንያት ይከሰታል፣ ህክምናው ምን ይመስላል፣ መከላከያውስ የሚለውን ነገር አጠር አድርገን እናያለን ማለት ነው። ሰላም ሁላችሁም በያላችሁበት ሰላማችሁ ይብዛ። የሸገር ፊዚዮ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እንቆይ። ኢስኬሚክ ስትሮክ ብንለው ብለን የምንጠራው ምንድነው፣ ጭንቅላታችን ውስጥ ያሉ የተለያዩ የአእምሯችን ክፍሎች ደም በአግባቡ ማግኘት ማይችል ሲቀሩ የሚከሰት የነርቭ ህዋሳት መጎዳት ወይም ደግሞ ብሬን ሴል ዴዝ ነው። በዚህ አማካኝነት ጭንቅላታችን ሊያዛቸው ሊቆጣጠራቸው የሚችሉ የተለያዩ የሰውነት ክፍሎቻችን ስራቸውን በአግባቡ መስራት ያቆማሉ ማለት ነው። በሁለት ምክንያት ይከሰታል ኢስኬሚክ ስትሮክ። አንደኛ ወደ ጭንቅላታችን የሚደርሰው ደም መጠኑ ከ20% በጣም ዝቅተኛ ከሆነ እጅግ በጣም ዝቅተኛ ከሆነ ማለት ነው፣ እጥረት ሲኖርበት ማለት ነው። ሁለተኛ የደም ቱቦዎቻችን መዘጋት ሲገጥማቸው፣ የደም ቱቦዎቻችን በተለያየ ምክንያት መዘጋት በሚገጥማቸው ጊዜ ደም በጭንቅላታችን አያደርሱም ማለት ነው። በእነዚህ በሁለት ምክንያቶች ደም በጭንቅላታችን የተለያዩ ክፍሎች ላይ በአግባቡ መድረስ ባለመቻሉ በደቂቃዎች ውስጥ የጭንቅላታችን የነርቭ ስርዓት ይፋለሳል ወይም ብሬን ቲሹ ዴዝ ይገጥማል ማለት ነው። በዛ አማካኝነት የሚከሰተው ኢስኬሚክ ስትሮክ ብለን እንጠራዋለን ማለት ነው። ኢስኬሚክ ስትሮክ የሚከሰትባቸው ሶስት ካታጎሪዎች ይኖሩታል። የመጀመሪያው ካታጎሪ ላርጅ ብለድ ቨስልስ ኦከልሽን ሲኖር ማለት ትልልቅ ብለን የምንጠራቸው የደም ስሮቻችን መዘጋት በሚገጥማቸው ጊዜ፣ ያ ማለት ምንድነው፣ ደም በአግባቡ እነዚህ ትልልቅ የደም ስሮቻችን በብዙ መጠን ደም ወደ ጭንቅላታችን የተለያዩ ክፍሎች ያደርሳሉ። እነሱ ላይ መዘጋት ወይንም ደግሞ መጥበብ በሚገጥምበት ጊዜ የሚደርስ የስትሮክ አይነት ነው። እነዚህ አርተሪዎች እንደ ቬስቲቡላር አርተሪ፣ ባዚላሪ አርተሪ፣ የተለያዩ ሴሬብራል አርተሪዎች ይኖራሉ ማለት ነው። ያም ጭንቅላታችን ውስጥ ወይ ከጭንቅላታችን ውጭ ባለው የደም ቱቦዎቹ የጉዞ መስመር ላይ ሊከሰት የሚችል ነው ማለት ነው። ሁለተኛ ስሞል ብለድ ቨዝል ብለን የምንጠራቸው ናቸው፣ ወይም ደግሞ ላኩናር ኢንፋርክትስ ብለን የምንጠራቸው። እነዚህ በጥልቅ የጭንቅላታችን ክፍሎች ውስጥ የሚገኙ ትንንሽ የደም ስሮች ናቸው። በእነዚህ አማካኝነት ላይ ሊደርስ የሚችል የደም አቅርቦት እጥረት አማካኝነት የደም ህዋሳቶቻችን የሚመግቧቸው የነርቭ ስርዓቶች ይዛባሉ ወይም ጉዳት ይደርስባቸዋል። በዛ አማካኝነት ሊከሰት የሚችለውን ስትሮክ ላኩናር ስትሮክ ወይም ስሞል ብለድ ቨዝል ስትሮክ እንለዋለን። ሌላኛውና ሶስተኛው ካርዲዮ ኢምቦሊክ የምንለው ነው። ያ ማለት ምንድነው፣ የተለያየ የልብ ክፍሎቻችን አማካኝነት ላይ ደም ከልባችን ወደ ተለያየ ሰውነት ክፍሎቻችን ይረጫል። መጀመሪያ ላይ እንዳልኳችሁ ልብ የምትረጨውን ደም 20% ደግሞ ጭንቅላታችን የተለያዩ ክፍሎች ይጠቀማሉ። ስለዛ ልባችን ላይ ችግር በሚኖርበት ጊዜ ምን ይሆናል ማለት ነው፣ ደም በአግባቡ ወደ ልብ ላይ ደርስ ይችላል፣ ወይም ደግሞ ደም ከልባችን የረጋ ደም ሊወጣ ይችላል። ያ ከተለያዩ የሰውነት ክፍሎች ሊመጣ ይችላል፣ ራሱም ከልብ ሊመጣ ይችላል ማለት ነው። ይሄ ካርዲዮ ኢምቦሊክ ብለን የምንጠራው ማለት ነው። ለምሳሌ አትሪያል ፊብሪሌሽን በሚኖርበት ጊዜ፣ ቫስኩላር ዲስኦርደሮች፣ ቫልቫር ቫልቮቹ በአግባቡ ስራቸውን በማይሰሩበት ጊዜ፣ የደም ቱቦዎቹ የልብ ስቴኖሲስ በሚኖርበት ጊዜ፣ እንዲሁም በመሳሰሉት የልብ ችግሮች ኮንጀኒታልም አኳየርድ የሚሆኑ ማለት በተፈጥሯቸው አብረናቸው የተወለድን በሂደት ደግሞ እኛ በሂደት የመጡም ችግሮች አማካኝነት ልብ ላይ ሊደርስ በሚችል እክል ሊከሰት ይችላል ማለት ነው። በእንደዛ አማካኝነት የሚመጣ የኢስኬሚክ ስትሮክ አይነት አለ ማለት ነው። አጋላጭ ሁኔታዎች ምንድናቸው ለኢስኬሚክ ስትሮክ የሚለውን ደግሞ አጠር አድርገን ስንመለከት፣ አንደኛው እድሜያችን ነው። እድሜያችን እየጨመረ በሄደ ቁጥር ለኢስኬሚክ ስትሮክ ተጋላጭነታችን አብሮ እየጨመረ ነው የሚሄደው። ያ ማለት ምንድነው፣ የደም ስሮቻችን ለጭንቅላታችን የተለያዩ ክፍሎች ደም የሚያደርሱ የደም ስሮቻችን እርጅና እየተጫጫናቸው እና ደም በአግባቡ ማስተላለፍ እያቃታቸው ይሄዳሉ ማለት ነው። ያ ምንም አይነት በሽታ ሌላ አጋላጭ በሽታ ባይኖርብንም በደም ስሮቻችን እድሜያቸው እያረጀ በሄደ ቁጥር ሊከሰት የሚችል የስትሮክ አማካኝነት አለ። የዘር ግንዳችን አለ። የዘር ግንዳችን ምንድነው፣ ያው ፈረንጆች ባጠኑት ጥናት መካከል በተለይ አሜሪካን ሀገራት ጥቁሮች ከነጮች በተለየ መልኩ ተጋላጭነታቸው ከፍተኛ ነው። ይሄ ብዙ ፋክተር አለው። ጄኔቲክ ፋክተር አለ፣ ኤንቫይሮንመንታል ፋክተር አለ፣ ዳያተሪ ፋክተር አለ፣ ኢቨን ኤጁኬሽናል ፋክተር ማዌርነስም የመሳሰሉ ብዙ ነገሮች ይኖራሉ። በእኛ ሀገር ግን
ስናይ ሁላችንም ያው ጥቁሮች ስለሆንን አማራ ይሻላል፣ አማራ ነው፣ ትግሬ፣ ኦሮሞ ነው፣ ጉራጌ፣ ሶማሌ ነው፣ አፋር ብዙ ስትሮክ ተጋላጭነት ያለው ያለምን የሚለውን ነገር ያው ማጥናትና ፕሬዘንት ማቅረብ ይጠይቃል ማለት ነው። እሱ አለ። ሌላ በቤተሰብ ውስጥ ለምሳሌ ተጋላጭነት፣ የቤተሰብ ተጋላጭነት በተለይ ቅርብ የምንላቸው የቤተሰብ አካላት እናት፣ አባት፣ ወንድም፣ እነዚህ የመሳሰሉት በጣም ቅርብ የሆኑ እነዛ ላይ ስትሮክ የመከሰት ሁኔታ ካለ ምናልባት እኛም የተጋላጭነት እድሉ ሊኖረን ይችላል። ከፍተኛ የሆነ የሰውነት ክብደት ከመጠን ያለፈ ኦቤሲቲ፣ እሱ ያው አሁን እንደ በሽታ ነው የሚቆጠረው ኦቤሲቲ። ስለዛ እሱም እንደዚሁ ለኢስኬሚክ ስትሮክ አጋላጭነት አለው። በአግባቡ ያልተቆጣጠርነው ስኳር መጠን በሰውነታችን ውስጥ ካለ ያ የስኳር መጠናችንን የማንቆጣጠረው ከሆነ አውቀን የማንቆጣጠረው ከሆነ ሳናቀው ደግሞ ለረጅም ጊዜ በከፍተኛ መጠን በውስጣችን ካለ እንደዚሁ ለኢስኬሚክ ስትሮክ ተጋላጭነታችንን ያሰፋዋል። ዲስሊፒዴሚያ ማለት ከፍተኛ የሆነ የስብ ክምችት በሰውነታችን ኮሌስትሮላችን መጠን ከቁጥጥር ውጭ ከሆነ በተለይ ባድ የሚባለው ኮሌስትሮል በከፍተኛ መጠን በሰውነታችን ውስጥ ካለ የደም ስር ቱቦዎቻችንን በማጥበብ ከነሱ አንደኛ ደም በአግባቡ እንዳይደርስ ያደርጋል። ሁለተኛ ነገር ደግሞ ራሱ ከደም ስር ግድግዳዎች ላይ ተቀርፎ በደም ስር አማካኝነት መጓዝ ጉዞ ይጀምርና ከሆነ ጊዜ በኋላ በመጠኑ አማካኝነት ማለፍ ሳይችል ሲቀር ደም እንዳያልፍ ዘግቶ ይዛል። በእነዚህ አማካኝነት ሊከሰት የሚችልበት እድሉ ሰፊ ነው። የአመጋገብ ስርዓታችን ጤናማ ያልሆነ የአመጋገብ ስርዓት የምንከተል ከሆነ እንደዚሁ ያ በተለያዩ የደም ስሮቻችን ላይ ችግር በማስከተል ለተለያዩ ለምሳሌ ለስኳር፣ ለደም ግፊት ለመሳሰሉት ነገሮች በማጋለጥ ለኮሌስትሮል በማጋለጥ ያን እንዲሆን ያደርገናል። ሌላኛው የሚያደርገው ምንድነው? ደም ስሮቻችን እንዲጎዱ የሚያደርጉ የተለያዩ አይነት በሽታዎች ይኖራሉ አሉ። ከነዛ በሽታዎች አማካኝነትም ሊከሰት ይችላል። ለምሳሌ እንደ ቫስኩላይተስ ሊሆን ይችላል፣ ሲክል ሴል ዲዚዝ የሚባሉ አሉ። ለነዛ አማካኝነት ሊከሰት ይችላል። ሌላው ፊዚካል አክቲቪቲ አለማድረግ፣ ሰደንታሪ ላይፍ ስታይል መምራት፣ ቁጭ ብለን አብዛኛው ጊዜያችንን የምናጠፋ ከሆነ እንድሱም ደግሞ ለተለያዩ ችግሮች ያጋልጠናል። ከዛ አንዱ ኢስኬሚክ ስትሮክ ይሆናል ማለት ነው። እዛ በአጠቃላይ ሪስክ ፋክተሮችን በሁለት ከፍለን እናያቸዋለን። ሞዲፊቤብል ማለት እኛ በእኛ ቁጥጥር ስር ያሉና እኛ ልንከላከላቸው የምንችል እና ነን ሞዲፊቤብል በእኛ ቁጥጥር ስር ያልሆኑ ግን እኛ ልንከላከላቸው የማንችል። በእኛ ቁጥጥር ስር የሆኑ ለምሳሌ የአመጋገብ ስርዓታችንን፣ የፊዚካል አክቲቪቲያችንን፣ የሰውነት ክብደታችንን፣ የተሰጠኑ መድኃኒቶች በአግባቡ መጠቀም ላይ የመሳሰሉ እነዚህ ነገሮች እኛ ልንቆጣጠራቸው የምንችል ናቸው። በእኛ ፍላጎት በእኛ ተንዝላልነት ሊመጡ የሚችሉ ወይም ደግሞ ባለማወቅ እና ብናውቅ ደግሞ ልንከላከላቸው የምንችል ናቸው። ይህም ማንከላከላቸው ለምሳሌ ዘራችንን ልንከላከሉ አንችልም። ከሆነ ዘር ተፈጥረናል፣ አለቀ። እድሜያችን የሚጨምር የሚሄድ ነው፣ ልናቆመው አንችልም፣ አለቀ። ቤተሰብ ጄኔቲክ ዲስኦርደሮች ምንም ማድረግ አንችልም፣ እነሱ ናቹራል ስለሆኑ ማለት ነው እና የመሳሰሉት። ይሄንን ይመስላል ማለት ነው። እንዴት ነው ልንከላከል የምንችለው? ያው ሞዲፌብል የሆኑ ሪስክ ፋክተሮች አሉ። ጤናማ የሆነ የሰውነት ክብደት እንዲኖረን ማድረግ፣ ጤናማ የሆነ የአመጋገብ ስርዓት መከተል፣ መድኃኒት ከታዘዘልን የታዘዙልን መድኃኒቶች በአግባቡ ከሕክምና ባለሙያዎች ጋር እየተነጋገርን መውሰድ ግዴታ ይለናል ማለት ነው። በራሳችን ለምሳሌ አሁን በጣም ነው ደስ እየተለመደ ይመጣ በምግብ እቆጣጠረዋለሁ። ዋንስ ዩ ሃቭ ሪስክ ፋክተር አይደንቲፋይ ከተደረገ በኋላ እና ለዛ ነገር ተጠቂ ናችሁ ተብላችሁ ከተነገራችሁ በኋላ በምግብ እንቆጣጠራለን ብላችሁ ሪቨርስ ለማድረግ መሞከር ጥሩ ነው፣ ግን በራሳችሁ ፈቃደኝነት ላይ ብቻ ባታደርጉ ባትወስኑ በጣም ትክክል እርምጃ አላደረጋችሁም። ምክንያቱም ሕክምና ውስጥ ከምናያቸው ሰዎች አንዳንዶች መድኃኒታቸው የተሰጣቸው መድኃኒት አቋርጠው በምግብ እቆጣጠረዋለሁ በስፖርት እቆጣጠረዋለሁ ብለው ትተው የተወሰነ ጊዜ ተቆጣጥረውት ሊሆን ይችላል፣ ግን ሳታውቁት ከእናንተ ቁጥጥር ውጭ የሆነ ጊዜ የሆነና ለስትሮክ ያጋልጣችኋል ማለት ነው። እንደዚህ አይነት ነገር ሲኖር ክሎዝ ፎሎ አፕ ከዶክተሮቻችሁ ጋር ክትትላችሁን ማቋረጥ መቻል የለባችሁም። ማየት አለባችሁ። ያላችሁበትን ሁኔታ መመዝገብ መቻል አለባችሁ። መታየት አለበት። ስለዛ ሳታውቁት ነው የሚጀምረው። ሌላ ለምሳሌ ቦርደር ላይ ናቸው ተብላችሁ ያላችሁ ሰዎች፣ ለስኳር ቦርደር ላይ ናቸው፣ ለኮሌስትሮል ቦርደር ላይ ናቸው፣ ለደም ግፊት ቦርደር ላይ ናቸው የተባላችሁ ሰዎች
you have to have a close follow up with your doctors እና ምን መሰላችሁ ወደ ሪስክ አላችሁ ማለት ነው። ተጋላጭነታችሁ አሁን እየጨመረ ነው ማለት ነው። ስለዚህ ተጋላጭነታችሁ እየጨመረ ነው ማለት ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። መድኃኒት ባትወስዱ፣ የአመጋገብ ስርዓታችሁን ብታስተካክላችሁ፣ የአካል ብቃት እንቅስቃሴ እያደረጋችሁ ቢሆንም በተወሰነ ታይም ፍሬም ውስጥ ከህክምና ባለሙያዎቻችሁ ጋር በመገናኘት ሊመጣ ከሚችል አላስፈላጊ አደጋ ራሳችሁን ትጠብቃላችሁ። በተለይ ይሄ ምንድነው እርሊ የሆነ ሞርታሊቲ ዲስኤቢሊቲን መቀነስ ትችላላችሁ። ገባችሁ? ስለዚህ ጨምሮ ከሆነ መድኃኒት ቶሎ ጀምራችሁ በስትሮክ ከመመታታችሁ በፊት ራሳችሁን ትታደጋላችሁ ማለት ነው። ስትሮክ ከተከሰተ በኋላ የህክምና ወጪው በጣም ከፍተኛ ነው። ህይወትን የመመለስ ስርዓቱ ሰው እንዳይሞት ለማድረግ ከፍተኛ ጥረት በህክምና ተቋማት ይደርሳል። ግን የሚደርሰውን የአካል ጉዳት ለማስቀረት የማይቻልበት ሁኔታ ሁሉ ስለሚፈጠር ማለት ነው። አስቀድሞ ለመጠንቀቅ በጣም አሪፍ ነው። ጤናማ በቤተሰብ ውስጥ ደግሞ እንደዚሁ አንዳንድ ከቤተሰብ ሊወረሱ የሚችሉ ህመሞች ለምሳሌ ደም ግፊት፣ ስኳር፣ የተለያዩ ነገሮች ካሉ ቤተሰባችሁ በቅርብ ቤተሰብ አካል ላይ እናንተም ደግሞ በተወሰነ ታይም ፍሬም ውስጥ ራሳችሁ ሜዲካል ቼክአፕ ማድረግ መቻል አለባችሁ። ያም ኤርሊ ዲቴክሽን እና ኤርሊ ማኔጅመንት እንዲኖር ይረዳል ማለት ነው። በአጠቃላይ ኢስኬሚክ ስትሮክ ይሄንን ይመስላል። ሲስቴሚክ ስትሮክ ብለን የምንጠራው ወደ ጭንቅላታችን የሚደርስ ደም እንደነገርኳችሁ በአግባቡ ባለመድረሱ ወይንም ደግሞ እንዳይደርስ በመታፈኑ በመዘጋቱ ምክንያት ሊደርስ የሚችል የብሬን ሴል ዴዝ ነው ብያችኋለሁ። የማገገም ሂደቱም የሚወሰነው በምን ያክል መጠን ተጎድቷል የሚለው ነገር ወሳኝነት አለው። በምን ያክል መጠን ተጎድቷል? በከፍተኛ ደረጃ ከተጎዳ ታካሚዎቻችን የማገገም ሂደታቸው ወይም በህይወት ሊተርፉ ይችላሉ፣ ግን የሰውነት እንቅስቃሴያቸውን መልሰው የማግኘት እድላቸው አናሳ ሊሆን ይችላል። ስለዚህ ፓሊቲቭ ኬር ይሆናል ማለት ነው። በነርሲንግ ኬር ፋርዘር ጉዳት እንዳይደርስ መድኃኒት ማድረግ፣ የሰውነታቸው መገጣጠሚያዎቻቸው ጅማቶቻቸው እንዳይደርቁ ፍሌክሲብል እንደሆኑ እንዲቆዩ የማድረግ፣ ቁስላት እንዳይፈጠር በሰውነታቸው ውስጥ የማድረግ፣ ለተለያዩ የሳምባ ችግሮች እንዳይገለጡ የማድረግ፣ ለዳግመኛ ስትሮክ የሚጋለጡበትን ሁኔታ ለመቀነስ የሚረዱ የፓሊቲቭ ኬር ህክምናዎች ናቸው የሚሆኑት። ያ ማለት ምነው? ሜዲካል ኬር፣ ነርሲንግ ኬር ኤንድ ሪሃቢሊቴሽን ኬር ማለት ነው። እና ሳይኮ ሶሻል ኬሮች ይኖራሉ ማለት ነው። እነዛ ላይ ነው የሚሆነው እንጂ ስለዛ አንድ በስትሮክ የተጠቃ ሰው ሙሉ በሙሉ ሊድን ይችላል፣ በግማሽ ሊድን ይችላል፣ ሙሉ በሙሉ ላይድን ይችላል። ያም የሚወሰነው ምንድነው? እንደደረሰበት የጉዳት መጠን ነው። ሪቨርሲብል ዳሜጆች ናቸው ማለት ነው በአብዛኛው በስትሮክ ላይ የሚከሰቱ ችግር ማለት ነው። በአጠቃላይ እንግዲህ አጠር ባለ ሁኔታ ስለ ኢስኬሚክ ስትሮክ ያለኝ መረጃ ይሄንን ይመስላል። ሰፊ ነው። ከሰፊው ግን ለታዳሚዎቻችን ለመረጃ በሚጠቅም መልኩ አጠር አድርገን ያቀረብነው ነው። መልካም ጊዜ ይሆንላችሁ።